ሰላም። በዚህ አጭር ትንታኔያችን ስለ ስልጣን እና ትህትና በሚያሳይ አንድ እጅግ አስገራሚ ምስል ላይ አብረን እናተኩራለን። እውነት ለመናገር ምስል እና ጽሑፍ በዚህ መልኩ ሲዋሃዱ የሚፈጥረው ትርጉም በጣም ጥልቅ ነው። እንግዲህ ዛሬ ይህንን ልዩ የጥበብ ሥራ አብረን እንፈትሻለን። እሺ፣ እስቲ ወደዚህ ለየት ወዳለው ምስል እንግባ። የዛሬው ትንታኔያችን መሠረት የሆነው እዚህ ጋር ማየት እንደምንችለው አንድ ግዙፍ ንስር በአየር ላይ እየበረረ ነው። ነገር ግን ከላይ በንጽጽር በጣም ትንሽ የሆነች ጭልፊት የንስሩን ጀርባ በጠንካራ ጥፍሮቿ ይዘዋለች። ማመን ይከብዳል አይደል? ከላይ ያለው ጠንካራ የአማርኛ ጽሑፍ ደግሞ ይህንን ያልተጠበቀ ተቃራኒው ይበልጥ ጉልህ ያደርገዋል። ወደ መጀመሪያው ክፍላችን ስናልፍ በሰማይ ላይ የተፈጠረ ግጭት እና የምስሉን እንቅስቃሴ እንመለከታለን። እዚህ ጋር በግልጽ የምናየው ነገር ቢኖር በግዙፉ የንስር መጠን እና ከላይ ሆና የበላይነቱን በያዘችው አነስተኛ ወፍ መካከል ያለውን አስገራሚ ልዩነት ነው። እናውቃለን፣ ንስር በተፈጥሮ ሆነ በባህላችን የከፍተኛ ኃይል፣ የጥንካሬና የግርማ ሞገስ ምልክት ነው። ግን ይህ ምስል የሚያሳየን አካላዊ ግዙፍነት ሁልጊዜ የበላይነትን እንደማያረጋግጠው። አንድ እናስበው፣ ይህች ትንሽ ጭልፊት ከላይ ሆነ ግዙፉን ንስር ስትቆጣጠረው ኃይል እንዴት ባልተጠበቀና ፈጽሞ ባልታሰበ አቅጣጫ ሊቀየር እንደሚችል ቁልጭ አድርጎ ያሳየናል። ታዲያ ዋናው ቁም ነገር ምንድን ነው ካለን፣ ከፍተኛ እና የማይበገር ኃይል አለው ተብሎ የሚታሰብ አካል እንኳን የራሱ የሆነ ትልቅ ክፍተትና ተጋላጭነት እንዳለው መረዳት እንችላለን። ንስሩ በግዙፍነቱ ማንም አይደፈረው ቢመስልም ፈጽሞ ካልጠበቀው አቅጣጫ ማለትም ከላይ በመተካቱ አቅመቢስ ሆኗል። የደሞ ማንም አይነት ኃይል የቱንም ያህል ግዙፍ ቢሆን ፍጹም እንዳልሆነ ነው በደንብ የሚያስገነዝበን። አሁን ደግሞ ወደ ሁለተኛው ክፍላችን እንለፍ። እሱም ጽሑፉን መፍታት እና ቀጥተኛ ትርጉሙን መመልከት ይሆናል። ምስሉ ላይ ያለው የመጀመሪያው መስመር እብሪትና ትዕቢት ብሎም ድንፋታ አይበጅም ብሎ ይጀምራል። ይህ እንዴት ያለ ቀጥተኛና ጠንካራ ማስጠንቀቂያ ነው! ይህ መስመር የትዕቢትን እና የኩራትን አደገኛነት ያለምንም ማወላወል ነው የሚያሳየው። በአጭሩ የቱንም ያህል ጉልበት ቢኖር ትዕቢት በመጨረሻ ወደ ከፋ ውድቀት እንደሚያመራ በማያሻማ ቋንቋ ያስጠነቅቀናል። ይህንን ሐሳብ ይበልጥ ግልጽ ለማድረግ እብሪት በከፍተኛ ኃይል ውስጥ ምን ማለት እንደሆነ ነጥሎ ማየቱ በጣም ጠቃሚ ነው። እብሪት ስንል አንድ አካል ስለ ራሱ ችሎታና ጥንካሬ አለው የተጋነነና ከልክ ያለፈ ግምት ነው። ታዲያ የስሜት ሌሎቹን አቅም አሳንሶ ወደ መመልከት ይመራል። ወደ ምስላችን ስንመለስ ይህ ግዙፍ ንስር ምናልባትም በራሱ ግዙፍነት ከልክ በላይ ተማምኖ ከላይ ሊመጣበት የሚችለውን አደጋ ሙሉ በሙሉ ዘንግቶት እንደነበር መገመት አያዳግትም። ቀጣዩ መስመር ደግሞ ወደ ይበልጥ ግልጽ መመሪያዎች ይሸጋገራል። ሕዝብን አክብር፣ ንቀትን ግደብ፣ አብጅለት ይላል። እዚህ ላይ እንግዲህ በጣም ገለልተኛና ቀጥተኛ ሆነው የአመራር መመሪያዎች እናገኛለን። ብዙሃኑን ዝቅ አድርጎ ማየት እና መናቅ ምን ያህል አደገኛ እንደሆነ ነው የሚያስጠነቅቀው። ስልጣን ወይም ኃይል ያላቸው አካላት ለሚመሩት ወይም ለሚያስተዳድሩት አካል እውነተኛ ክብር መስጠት እንዳለባቸው አጥብቆ ያሳስባል። ወደ ሦስተኛውና የመጨረሻው ክፍላችን ስናልፍ የትዕቢት ዋጋ ምን እንደሆነ እና የተቀናጀውን ማስጠንቀቂያ አብረን እንመረምራለን። እሺ፣ እዚህ ጋር በጣም የሚያስገርመው ነገር ምንድን ነው? ይህ የተሸነፈው ንስር የትዕቢትን እና የንቀትን ዋጋ በተግባር ሲያሳይ መታየቱ ነው። አንዴ እናስበው፣ ንስሩ እጅግ ግዙፍ ቢሆንም በትንሿ ወፍ ቁጥጥር ስር ውሏል። ይህም እብሪት እና ትዕቢት ወደ ያልተጠበቀ ሽንፈትና ውድቀት እንደሚያመሩ በተጨባጭ የሚያሳየው ነው። ልክ እንደ ትልቅ እንቆቅልሽ የነበረው የምስሉና የጽሑፉ ጥምረት እዚህ ላይ ሙሉ በሙሉ ይፈታል። ይህንን ሥራ እንደ አንድ ባህላዊና ፍልስፍናዊ ቅድ ስንመለከተው የተዋሃደው መልእክት ከየትኛውም የተወሰነ የፖለቲካ አመለካከት ባሻገር የሚሄድ ሆኖ እናገኘዋለን። ይህ ሥራ ስለ ሥልጣንና አመራር ተሰባሪነት እጅግ ሁለንተናዊ የሆነ ትምህርት ነው የሚሰጠው። ማንም ይሁን ማን የትም ቦታ ቢሆን ኃይል በራሱ ብቻ ዘላቂነት እንደሌለው እና ትሕትና ማጣት ምን ያህል አደገኛ እንደሆነ ሙሉ በሙሉ ገለልተኛ በሆነ መንገድ ያስተምረናል። እንግዲህ የዛሬውን ትንታኔ ለማምጠቅለል ያህል ስለ እውነተኛና ዘላቂ የኃይል ምንጭ ይህንን አነቃቂ ጥያቄ ማንሳቱ ተገቢ ይሆናል። እውነተኛ ሥልጣን በጉልበትና በበላይነት ላይ የተመሠረተ ነው ወይስ በሕዝብ እውነተኛ አክብሮት ላይ? ምስሉ በግልጽ እንዳሳየን ጉልበት ብቻውን ከውድቀት አያድንም። ጽሑፉም እንዳስጠነቀቀን ክብርና ትሕትና ከሌለ ሥልጣን ምንጊዜም አደጋ ላይ ነው። ይህ እንግዲህ ሁላችንም በየትኛውም የሕይወት መስክ ልናሰላስልበት የሚገባ ጥልቅ ጉዳይ ነው።
የዛሬው ትንታኔያችን እዚህ ላይ ያበቃል።